ዝም ብለህ ኢንዶሚ ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው ቪዲዮ ደግሞ ለሴዶ አንተ ነህ ይሄን ሁሉ ያረከው። እሺ አንተ ነህ ያረከው። ገብርኤልን አንተ ነህ። ይመችህ። ቢጋብስ ምንም አይነት ኮሽታ የለብኝም ወንድሜ ነህ። መድኃኒዓለምን አንተ ነህ ይሄን ያረከው። እኔ ምርጥ ያራዳ ልጅ ነኝ። በሴዶ ምክንያት እኔ ጠላት ያረጋችሁ እኔ ወንድሜ ምንም አይነት እሱ ምክንያት ነው የሁላ ነገር ነው። ለማንኛውም ምንድነው የሰውዬ ግን እናንተ ምንድነው? ኧረ በስመ አብ ሌላ ኢንዶሚ ሰርቶ ወጣ። በስመ አብ ጋይስ ሊያሸንፈው ነው በሰከንድ አንድ ደቂቃ ነው። God damn this guy is cold። እናቴ ትሙት እናቴ የለም እዚህ ሀገር ውስጥ የለም ገና የለም። ስታንዳርዱ ገና የለም። ጆኒ ሊያሸንፍ የሚችል ገና የለም እኛ ሀገር ውስጥ አችሉትም። ኧረ ወይኔ ሴዶዬ ወይኔ አፈጣጠርሽ ወይኔ። ለነገሩ ሴዶ አውቆ ነው ገብታችኋላ። እዚህ ሰራ አድርጎ ወደ ማስታወቂያ ሊሄድ ነው። እንዲያልቅ አልፈልግም ነበር ግን ምንም ታረጋለህ። ለቃሉ የታመነ ሰው ነው። ጀለስ አለቀ። ጆኒ አንተ ጨረሰው። ማረም እኔ ለቃሉ እሺ፣ ግን ደብሮኛል። ለራሽ እንዲህ መሆን አልነበረበትም። በደንብ መቆየት ነበረባችሁ። አንተ ረጁን ሰብሮ ጋዴ ነው ማን ዝም ማስባለልኛው አንተ እጁን ቆይ አንተ ገሎት ነበር። ትችላለህ ጆኒ። በስማ እኔ ይኸውልህ አሁን በዚህ ሰዓት እየተሰማኝ ያለው ስሜት ቶሎ እንዲያልቅ አልፈልግም ነበር ግን ምንም ታረጋለህ። ለቃሉ የታመነ ሰው ነው። ጀለስ አይሰማህም ነው የምልህ ጆኒ። በስማ ቃልሽ ደረሰ ብሎ የራሷን ቀን ጆኒ አስተሳሰባለ ይመስል ጆኒ ምን ይባላል? አሁን ምን ይባላል? ጀማው እንዴ አብዛኛው የኢትዮጵያ ሕዝብ እኮ በሞቲቬሽን አብዶ እንዴት ይሆናል? ማን አንተ ይሄ ውድድር በሞራል አይሆንም፣ በሙቀት አይሆንም። ሙቀት ላይ ተመሰረተ ነው። በእውነት ነው የምላችሁ አይሆንም እንደዚህ ውድድሩ ራሱ። እንዴ ሄዶ ሰፈረበት እኮ አንተ ጆኒ ጁጁትሱ የሚሉት ሰፈረበት። አለቀ ጨዋታው በቃ። ማን አንተ እጁን ለመስፈር አልሄደም ጆኒ ጁጁትሱ ለመስፈር አይተኸዋል? ማን የቃሉን ለመጠበቅ የሚያደርገው ጥረትን ሳላደንቅለት አላልፍም። ማን ነውር ነው። አንተ ለሰብረው ነበር እንዴ? ለማንኛውም ሴዶም እንግዲህ ምንም ማድረግ አይቻልም። ብልቃተ ህሊና ራሱ ተሻሽሎ መጥቶ አሸንፏል። ገብቷል። የማይታረም ነገር የለም። ዋናው ተስፋ ለመቁረጥ ነው፣ መወጠር ነው። አባክያ አንቺም እንዳይደብርሽ ነው የምልሽ። ለማንኛውም ጀማ ዋናው ነገር ምን መሰላችሁ? እንቅልፋችን በቃ እንተኛ ጀማ። ምንም ስለንትሩ ሌላ ጊዜ በሰፊው እናወራለን። ደህና ደሩ። ምን ነካን? ለዚህ ነው ወይ በሬን ያረድኩት አለ ያገሬ ሰው። ወይኔ ሴዶ ማርሻት ከፈርስት ራውንድ እንኳን ማለፍ አቃተሽ የኔ አባት። ጸዴ ማርኬተር ከምር ጎበዝ ነሽ። ጸዴ ማርኬተር ጆይጂሱ ደግሞ አይ ሪስፔክት ዩ ከምር ክብር ይገባሻል። ጸዴ የሆነ ፋይትን ያየነው ምን እንኳን በፈርስት ራውንድ እንኳን ቢወጡም ማለት ነው። ጠብቀን ከዚህ በላይ እንግዲህ ጠብቀን ነበርም ማድረግ አይቻልም። እንግዲህ ታወቀ እኮ ነው ጆይጂሱ በልቼ ብሻለሁ አንቺም ብዬ ቴንኪው አባት። ፋይቱ እንዴት ነበረ? ንቃተ ህሊናም እንግዲህ ክብሯን አስመልሳለች ብዬ አስባለሁ። የማን ፋይት ተመቻችሁ? እኔ ከሁሉም የተመቸኝ ደግሞ የንቃተ ህሊና ነው። ይመችሽ ብራዘሬ። የነ መስፍኔን ጸዴ ነበረ።
አብርሃምና ደግሞ ታይሰን ደግሞ አብርሃም በየበለውበት ነበር እነሱም ጸድ ፋይት ነበር ረቢክም ኢትዮጵያን አኩርታል ይመችሽ የኔ አባት ፋይቱ እንዴት ነበር የማን ፋይት ተመቻችሁ ኮሜንት ሴክሽን ላይ አስቀምጡልኝ የመቻችሁ እኔ እሱ ጋር መሰልጠን ፈልጋለሁ አድርሱለት ሜንሽን እያረጋችሁ ኮፒ ሊንክ ምናምን አድርጋችሁ ቫይራል አውጡት ይሄን ቪዲዮ ዛሬውን ጨዋታ ያው ጆኒ ያሸንፏል ሴዶ ተሸንፏል የሚጠበቅ ነገር ነበር ግን ከሴዶ አንድ ያልጠበቅኩት ነገር ለረጅም ደቂቃ የሆነ ለመቋቋም ሞክሮ ነበርና ያው ጆኒ እንደሚያሸንፍ ይታወቃል ግን ቶሎ የሚሸነፍ ነበር የመሰለኝ ሴዶ እና ባየሁት ነገር ተገርም ያለው አሪፍ ነው ትንሽ ስልጠና ምናምን ካገኘ ከንቃተ ህሊናም የተሻለ ፋይተር ትሆናለህ ብዬ አስባለሁ ጆኒ ግን ፕሊስ በቃ አንተ ጋር ስኮላር ስጠኝና ስልጠና አስገባኝ ሜንሽን አድርጋችሁ አድርሱለት እኔ ፋይተር መሆን ነው ፈልገው በቃ ምን ያህል ሞራሌ እንደመጣ ብታውቁ ማለት ነው እና ፕሊስ በቃ ፕሊስ ሲሪየስ ማለት ሜንሽን አድርጉልኝ ስኮላር እንዲሰጠኝ እሱ ጋር መሰልጠን እፈልጋለሁ ማለት ነው መቻችሁ አብራችሁ ስላመሻችሁ አመሰግናለሁ ማንቸስተር ይቅደም ብለናል ቢላህ ጆኒ አሸነፈ ብራዘር ሰው ነው ወይስ ምንድን እኔ በህልሜ እንዳይመጣ እንደው ቁጭ ብዬ ልደር እንዴ በአላህ ምንድነህ ብራዘር ምንድነህ በአላህ ሴዶ እንደሆነ አያሳስባትም በቃ ሚሊዮነር ሆናለች ገንዘቧን አግኝታለች ኖርማል ነው ግን ጆኒ ምንድነህ አቁዙ ቢላህ አሁን ሌሊት ነው 100% በሁሉም ኢትዮጵያዊ ይሄን አንተ ኢትዮጵያዊ ጋጋነ ምንም ረሳኸኝ የሚል ጽሑፍ ሳይኖር ምላሱ ያልተቆረጠው ጋጋ ቢስሚላህ አሁን እንዴት ነው አሁን እኔም እንደሚያሸንፍ አውቃለሁ ግን ደግሞ ሲያሸንፍ ደነገጥ አሁን ይሄን ለፖስት ኔትወርክ አስቸግሮኝ ወደ ውጭ ስወጣ ጆኒ እንዳትደርስብኝ እንዳትመጣ ተከትለኝ ሄሎ ሴዶ ለኢትዮጵያ ሕዝብ ይገባዋል የምሬን ነው ወራካሎ ሄሎ አይለፍልህ የተባለ ማህበረሰብ እግዚአብሔር ምስክር ትንሽ ዛሬ ደቂቃ ተጨመረ በቃ ወራካሎ ምን ፋይት ነው ምንድነው እሺ አረ በቅዱስ ሚካኤል ሲያስጠላ እግዚአብሔር ምስክር ወራካሎ በቃ ድራማ መሆኑን ይሁት እግዚአብሔር ንምርን አንድ እንኳን ቢሰሰነስር ምናምን ገባ ያዘው ቆልፈው ቆለመሙ በቃ ሄሎ ሴዱኒ 6 ኪሎ ስጋ መብላትና ሪንግ ይለያያሉ 10 እንቁላል መብላትና ሪንግ ይለያያሉ እኔም የቤት ለህይወቴ ለመጀመሪያ ጊዜ አንተን ስደግፍ ግን ጤና ስበላል ሴዶ ተረፈ በቀሉ ብሎ እኛን ስሜት ውስጥ ከቶ ነበር ለምን ምላሳቸውን አስረዝመው ጉድ እንደሚያደርጉን ነው ያላወቅነው እናም ጋይስ ሴዶ በመጀመሪያው ዙር እንደተለመደው እጁ እንደውም ከመሰበር ተርፎ ይሄን ሁሉ ሰዓት አስጠብቆን ብዙ ነገር ለማለት ፈልጌ ነበር ኤኒሃው ጆኒ አንደኛ በቃ ማንም እንዳይወዳደር ከዚህ በኋላ ቀጣይ ኢቲኤፍሲ 3 ጆኒ ይውጣና ሌላ ሰው መወዳደር ይኖርበታል ካልሆነ ደግሞ የኢትዮ ፋይት ናይት አሸናፊ ከዛ ጋር ቢወዳደር ጥሩ ነው በሉ አይኔም ቀልቷል ብዙ ጠብቄ ነበር ከሴዶ አንድ ፓንች እንኳን ጠብቄ ነበር በጣም ያሳዝና በጣም ተናልጃለሁ እንደዚህ አልጠበቅኩም ቢያንስ አንድ ዙር ይቆያል ብዬ ጠብቄ ነበር ወይ ሴዶ ሲጀመር ማለት ነው ሴዶ እንቅልፉ መጥቶ ነው እንጂ እንቅልፉ ባይመጣ ኖሮ አይሸነፍም ነበር በቀሉ ቀጠቀጠችው በቀሉ አይ ሴዶ አንተን ለማየት ፒፕሉ የቻምፒየንስ ሊግ ምሽት ካልሆነ በስተቀር ለእንደዚህ አይነት ፍልሚያ አምሽቶ አያውቅም ነበር አንተ አስመሸው አንተ ቆንጆ ማርኬትን የሰራው ለዚህ ነው የትን ማላምላት አይኔ በርበሬ እስኪመስል ድረስ እንቅልፌን አጥቼ አይ ሴዶ የእንቁላሉን ነገር ግን ደግመህ አስብበት ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ በቃ ማይውል ላይ አይመስለኝም ማለት ነው ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል የንቃተ ህሊናን ስቶሪ አይታችሁታል ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው ተጀመረ
ከዛ በኋላ ቴክ ዳውን አደረገው ሴዶ። እንደውም ሴዶ በደንብ ቴክ ዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክ ዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰብሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይሄን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልን። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይችላል ጆኒ ይችላል ማለት አሁን ነው። ጆኒ ድሉን ደግሞታል። በጉጉት ሲጠበቅ የነበረው ሴዶ ማርሻል በመጨረሻም ተሸንፏል። ተጠባቂውና እጅግ በርካቶች እንቅልፋቸው መስዋዕት ያደረጉለት ወሳኙ የሴዶና እንዲሁም ደግሞ የጆኒ የኤምኤምኤ ፍልሚያ ፍጻሜው አግኝቷል። የጆኒ ደጋፊዎች እንኳን ደስ ያላችሁ። የደስደስ እኔን ፎሎ በማድረግ ተቀላቀሉ። መቼስ ማን አሸነፈ ብላ አትጠይቀኝም። ጆኒ ለጥቂት እጁን ሊሰብረው ነበረ ባያስጥሉት ማለት ነው። የፈጠነ ነው ወዲያው ማለት እንደ ንቃተ ዲና ራሱ አልቆየም ሁላ በእግሩ ማለት ነው። የፈጠነ ነው ወደ መሬት የጣለው ጆኒ ማጣደፍ ጀመረ። እጁን ለመስበር የታገለበት መንገድ እጁን ማለት በቃ ያስመልጣል። ሴዶ ግን አድርቄዋለሁ፣ እውነት አድርቄዋለሁ። ሊያስመልጥ ሞክሯል። በጉልበቱ ምናምን ነገር ከላዩ ላይ ለማስነሳት ስትራይክ ለማድረግ ምናምን ሞክሯል። በቃ ግን የቻለውን ያክል ሞክሯል። በስተመጨረሻ ግን አርምባሯን በደንብ ያዛትና ማለት ነው በጣም እየዞረ ነበረ እጁ። ዳኛው ባያስቆሙ ጆኒን ማለት ነው ቃ የሚል ድምጽ ተሰሙ ነበር። ለትንሽ ተሰብሮ ነበረ ሴዶ። ቃል በተግባር ይላል። ሴዶ versus ጆኒ within 2 minutes ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው ምሰብርህ እያለ ሳይኮ የሰራበት ለእጁ ነው ብዬ ኤምኤምኤ እንደማይ ነግሬያችሁ ነበር። ወደ ድሉ እያልክ ሙድ ስትይዝብኝ ነበር። I told you man, I fucking told you። ነግሬያቸዋለሁ። ነገር አይደለም ምንም እኮ አይደለም። ስፖርት ነው፣ እወደዋለሁ። ከሴዶ ጋር ምንም ችግር የለብኝም። ስለ ስፖርቱ ነው ያወራሁት። እግሬን እሰብራለሁ ያለ ዲስትራክት ያደረገው እጁ እንዲይዘው ነው ብዬ ዘጠና ጊዜ ተናገርኩ። ወደ ጥልቁ ለምን እኔን እመቤቴን ንቃት አሸነፈ። ይችላል። እንዴት ደስ እንዳለኝ ማርያምን። ንቃተ ቢሸነፍ ማለት ነው እሺ ይገባለን። ሌላ ስፖርት ስሙኝ። ትላንትና ንቃተ ሲገባ ማለት ነው በጣም ቀለዱበት። የዚህ ስፖርት እኮ ድምቀት ነው ንቃተ ማርያምን። ስፖርት እሱ ባይኖር እዚህ አይደርስም። ማርያም ባለውለታ ነው ለኢቲኤፍሲ። ንቃተ እንኳን ደስ አለ።